ለካ ሁሉ ነገር እውነት አልነበረም። እስካሁን ስንከተለው የነበረው ርዕዮተ ዓለም ላይ የመጣንበት ሁሉ መንገድ ነገሮችን የምናይበት ምልከታችን ወይም ምንድነው የሚባለው ይሄ ፐርሴፕሽን ወይስ ደግሞ ብቻ ምን በሉት ሁሉ ነገር እስካሁን እውነት ነው ብለን ስንከተለው የነበረው ነገር ሁሉ እውነት አይደለም። ለካ እንዴት እንደሆነ ደግሞ ሁሉን ነገር ራስህ እንድታመንበት ምክንያቱም የተረዳሁትን ነገር አሁን ለመከራ አይደለም እኔ የመጣሁት ግራ ግብት ሲለኝ ነው ይሄ ሁሉ ነገር ለራሴ የመጣልኝ ማለት ነው። እና ዓለም ላይ ሁላችንም በዚህ ዘመን መካሪ በሆንበት ዘመን እኔም ተጨማሪ መካሪ ለመሆን ሰልችቶኛል። ስለዚህ እውነት ነው አይደለም የሚለውን ነገር ራሳችሁ እንድታዩትና ከዛ ከተቀበላችሁት ደግሞ ትቀበሉታላችሁ ከላይ አትጥሉታላችሁ ማለት ነው። ለምን ይጠቅመናል ካላችሁ ለዚህ ደግሞ ምን እንደሚያስፈልግ ደግሞ በዝርዝር ከነገራችሁ በኋላ እውነቱን ትረዳላችሁ ማለት ነው። ስለዚህ ከዚያ በፊት ሁላችሁም ቢሆን ቪዲዮውን ሰብስክራይብ በማድረግ ጀምሩ፣ ላይክ ሼር በማድረግ እስኪ ምንድነው የገባኝ እውነት እስካሁን ለካ ሁሉ ነገር እውነት ያልነበረበት ለምሳሌ ምንድነው የፍቅር ስርዓታችን ስናይ አሁን የፍቅር ስርዓታችን እንግዲህ ወደ 5 የሚሆኑ አንኳር የሆኑ ነጥቦችን ነው ለይቼ ለማየት የሞከርኩት። የመጀመሪያው እንግዲህ የፍቅር ስርዓታችን ነው። እንግዲህ እስካሁን በገባኝ እውነት የተለያዩ ነገሮችን እንዳየሁት የተለያዩ የተቃራኒ ጾታ ሳይኮሎጂዎችንም እንዳነበቡትና ካለን የተፈጥሮ ስሪት ጋር እንዳነጻጸርኩትና እየሄድንበት ያለውን የተቃራኒ ጾታ ቅብሎሽ አሊያም ደግሞ የትዳር ህይወታችን ሳይ በጣም ግራ ግብት ነው የሚለኝ። የተሰራነው በተቃራኒ ጾታ ሆነን ነው የተሰራነው። ግን ደግሞ በልጅነት የነበረን ፍቅር ስናይ አሁን ልክሽር የሆነ ነገር እንስላለን በቃ ማለት ስሜት ሙሉ በሙሉ በስሜት ብቻ ነበር ስንከተል የነበረው። በቃ ለምሳሌ ምንም ነገር ሳይኖረን የምንወዳት ልጅ ፍቅር ከሆነ በቃ ፍቅር ነው ትወደናለች ምን ችግር አለው ብለን እናምናለን። ያ ነገር ቆይቶ ሲገባን ግን እውነት እንዳልሆነ እንረዳለን ማለት ነው። አሁን ላይ ከፍ ብለን ስንመጣ ያ የነበረው የልጅነት ስሜት ሙሉ በሙሉ ልክ እንዳልሆነ ይገባል። እንደውም ጅልነት እንደሆነ ይገባናል። እንደውም አሁን ላይ እኛ የተለያዩ ነገሮች ስናይ ደግሞ ይሰግጣል እንዴ ጅል እንላለን። እኛ ያለፍንበት ሁሉ እስከማይመስለን ድረስ ነገሮችን እንተቻለን ማለት ነው። አሁን ያለን የትዳር አጋራችን በምናይበት ሰዓት ደግሞ ያለ ነገር ያ ስንስለው የነበረው ትዳር ውስጥ ገብተን ስንስለው የነበረው ስንመኘው የነበረው ያ ሌክዠሪ ህይወት ወደ ጦርነት ሲቀየር እናያለን። አንዳችን በቃ ቅንነት የጎደለው መልስ በቃ ለመጠፋፋት ከበስተጀርባው አንዱ ድብብቆሽ በቃ ስርቆ ውስጥ እንገባለን ወይ ደግሞ ያለንን የተፈጥሮ ሚና ዘንግተን ሁላችንም በምን እንሄዳለን ማለት ነው። ተመሳሳይ ወደሆነ ወደ አንድ አይነት የጾታ እርከን ውስጥ ወደ አንድ አይነት የዘራ ዘርፍ እንሄዳለን ማለት ነው። ምክንያቱም ለዚህ ደግሞ ያበቃን እስካሁን የተከተልነው የተለየ ርዕዮተ ዓለም አለን። ያ ማለት ሴትና ወንድ እኩል ነው። ተፈጥሮ ሙሉ በሙሉ ሽረን ድክም ያለ ህይወት ውስጥ ገባን። ልክ አይደለም። እኩልም አይደለንም። እኩልን እስካሁን የተወራው የዲሞክራሲ ሁሉ ነገር እውነት እንዳልሆነ ማየት ከፈለክ ደግሞ የዲሞክራሲ ቁንጮ ላይ ተቀምጫለሁ እኔ ዲሞክራሲን ለህዝቦች ፍትህን አስፍኛለሁ የምትል ሀገር አሜሪካን መመልከት ትችላለህ። ከሰሞኑ የሰራችው እንዲሁም በጣም አሳፋሪ ጭራሽ ዓለም ላይ ዲሞክራሲ የሚለው ቃል እንዳይጠራ የሚያደርግ ነገር ሁሉ ነው የሰራችው። የአንድን ሀገር ፕሬዝዳንት ቤተ መንግስቱ ገብታ አንጠልጥላ እስከመውሰድ የደረሰች ሀገር ስለ ዲሞክራሲ ምንም የማለት ሞራል እንዴት ሊኖራትስ ይችላል? ስለዚህ ስትመለስ የጾታ እኩልነት የሚለው ነገር ፉርሽ እንደሆነ ትረዳለህ ማለት ነው። ሰላም ያለው ኑሮን መኖር የምንፈልግ ከሆነ ወደ ምን ልንመጣ ነው ማለት ነው? ተፈጥሮ ልንከተል ነው ማለት ነው። ሴት ምን መሆን አለበት? ወንድ ምን መሆን አለበት? ይኸው ስለዚህ እኩል አልነበርንም።
ቆም ብለን ማሰብና ተፈጥሮን መረዳት ሊኖርብን ነው ማለት ነው። የጓደኝነት ህይወታችንም ስናየው ልክ እንደዚህ በቃ አንድ ጓደኛችን ለጓደኛችን ያለን የፍቅር ህይወት በቃ ምን ይመስላል? ይህ ሁሉ ነገር ከአንድ ጓደኛ ጋር ተጣልተን ያንን አንዱን ጓደኛ እንትን ስንል ሌላ ጓደኛ ስናፈራ ከነበረው ጋር ስንጣላ ልክ እንደዛ ቅርንጫፍ አዲስ ቅርንጫፍ ስናወጣ የነበረው ከታች ያለው እየደረቀ እንደሚሄደው እና በቃ ልጅ ሁነን እስከ ዘላለም በቃ ከአንቺ ፍቅር የሚለኝ ምንም የለም ያልነው ነገር አሁን ላይ ጭራሽ እንደዛ ብለን ቀን የገባንለትን ሰው ማሰብ እንኳን የምንጸየፍበት ወይም ደግሞ ስሙ ሲጠራብን የሚያንገሸግሸን ላይ ደረጃ ላይ እንደርሳለን ማለት። ስለዚህ ምንም ቋሚ የሆነ እውነት የሚባል ነገር የለም ማለት ነው። ስለዚህ እውነት ምንድን ነው ያለው ጲላጦስ ነው። ቸግዙ ወደ ሁለተኛው ነገር ስንሄድ ደግሞ የትምህርት ስርዓታችን ነው። እንግዲህ ትምህርት ቤት አነሰም ይብዛም አብዛኛውን የአሁኑ ትውልድ ፊደል ቆጥሯል። ስለዚህ ትምህርት ቤት ደግሞ በሚመላለስበት ጊዜ የድህነት መናጃው መሳሪያ ትምህርት እውቀት ነው እየተባለ ነው ትምህርት። አሁን ላይ ግን የድህነትን ተራራ አናታችን ላይ የጫነብን እንዲሁም በእኛ ሀገር የትምህርት ስርዓት ትምህርት ነው። ደግሞ እዚህ ውስጥ ጠልቄ መግባት አልፈልግም፣ ግን ከሽፈናል። በቃ እንደ አጠቃላይ ስለ ትምህርት ያለን ሁኔታ እየተማርነው ያለነው ነገር ሌላ፣ እየኖርነው ያለ ሌላ። ምንድነው ጥያቄያቸው ቡሌ መልሳቸው ጉለሌ የሚባል አይነት ነገር ማለት ነው። በቃ ክሽፈት ማለት ነው። እዚህ ላይ ብዙ ነገር ማለት አልፈልግም፣ ምክንያቱም ሁላችንም ስለምናውቀው። ሌላው የሃይማኖት መርሃችን እንግዲህ ይችን ዓለም የፈጠራት በሁሉም ሃይማኖት አንድ ፈጣሪ እንደሆነ እናምናለን። በክርስትናውም፣ በእስልምናውም፣ በፕሮቴስታንት፣ በካቶሊክም በተለያየ ሃይማኖት እንግዲህ በቡድሂዝም ቢሆን ይችን ዓለም የፈጠራት አንድ ፈጣሪ እንደሆነ አማኙ ያምናል። ታዲያ አንድ ፈጣሪ ከፈጠራት ይህ ሁሉ ሃይማኖት ለምን ተፈረከ? ይሄንን ተውት፣ እንደው ሌላውን ይሄንን ነገር ተውትና ሁሉም የራሱ ሃይማኖት አንደኛ እንደሆነ ነው የሚያስበው። ሁሉም ገነት እንደሚገባ የራሱ ሃይማኖት አንደኛ እንደሆነ፣ የሌሎች ደግሞ የከሰረ እንደሆነ ነው የሚያስበው። ይሄም ይሁን የሌሎች ሃይማኖት የእሱን ሃይማኖት እንዲከተሉ ወይም ደግሞ የእሱ ሃይማኖት ተከታዮች ቁጥራቸው እንዲበዛ የሚፈልግበት ምክንያት ምንድን ነው? ፍርድ የሚሰጠው በጀማ ነው፣ በጅምላ ነው ፈጣሪ ፍርድ የሚሰጠን? ሁሉ ነገር ቆም ብለን ስናስብ ውስብስብ ያለ ነገር። ስለዚህ ሃይማኖት ጋር በጣም የሆነ ችግር አለ፣ እውነት ያልሆነ ነገር ማለት ነው። አራተኛው የፖለቲካ ስርዓታችን ነው። እንግዲህ ስለ ነፃነት ተሰብከናል፣ ስለ መብታችን ተሰብከናል፣ ስለ ሰላም ተሰብከናል። አሁን ዓለም እየዘመነች ነው፣ ቴክኖሎጂዋ እየመጠቀ ነው ይባላል። ግን ስለ ግሎባላይዜሽን ይሰበካል። እኛ ግሎባላይዜሽን ቀርቶ አንድ ወንዝ ተራምደን መሄድ፣ አንድ ከወረዳ መገናኘት ያቃተን ዘመን ላይ ነው የደረስነው። እኛ ደግሞ ጭራሽ እነዚህ በትምህርት ቤት የተማርናቸው መብት የሚባሉ ነገሮች ምን እንደሆኑ ስማቸውን ነው የምናውቃቸው። ነፃነት የሚባሉት ነገር ስማቸው ነው እኛ ጋር በስም ማለት ነፃ ያልሆነ ልጅ ነፃነት ነው ስሙ የሚባል ማን ነበር እንደዚህ ያለው? ያው አንዳንድ ሰዎች ነፃነት ይባላሉ፣ ያንን ነው ብቻ እኛ የምናውቀው። ሰላምም ስም አድርገነው ነው ቁጭ ያልነው። ሰላም የሚባል ሰው ብቻ ነው የምናውቀው። መብትም አሁን ጭራሽ መብቴ ነው የሚል ሰውም ጠፍቷል። ስለዚህ እውነት አይደለም ማለት ነው ሁሉ ነገር። እኛ እኮ ህዝቦቻችን ብሔር ብሔረሰቦች ተቻችለው እኩል በነፃነት የሚኖሩባትን ሀገር መምራት ሲሉ ፖለቲከኞች እውነታቸውን ይመስልን ነበር። ለካ ምስኪኖች እኮ ነን። እና ሁሉም ነገር ለካ ድክም ይላል፣ ስልችት ይላል። እውነት አይደለም ለካ ሁሉም ነገር ወዳጅ። ስለዚህ ምንድን ነው ልናደርግ የምንችለው ከዚህ ሁሉ ነገር? መውጫችን የመጨረሻው እንግዲህ ምንድን ነው? አንኳር ነጥቡ ተመልሰን ተፈጥሮ ጋር መዛመድ ነው። ተፈጥሮ መልሳለሁ፣ ለሁሉም ነገር መልሳለሁ። ተፈጥሮን መቃኘት ነው።
ከዛ ውጭ ስልጣኔ ያመጣልን ነገር ሁሉ ለእኛ ፌክና ውሸት ቅብ እንደሆነ ልክ ኮስሞቲክስ በሉት። ብዙ ሰዎች ፊታቸውን ኮስሞቲክስ ይቀባሉ፣ ሲያረጁ ሰርጀሪ ይሰራል። እሱ ማለት ነው በቃ ፌክ የሆነ ማንነት ላያችን ላይ ነው የተቀባባው እንጂ እኛነታችን ጋር ኦሪጂናሉ ጋር ሲገለጥ ሌላ ነን ማለት ነው። እና እኔ ልላችሁ የምችለው የመጨረሻው ነገር ተፈጥሮ ጋር እንመለስ። ተፈጥሮ እናዳምጥ። ሁሉን ነገር እንተውና እስኪ ተፈጥሮ ጋር እናሰላስል፣ እናስብ። ይህን ነው ማለት የፈለኩት። እንዳላሰለቻችሁ ይበቃናል። ከዚህ ላይ ቪዲዮውን ግን ሰብስክራይብ፣ ሸር እያደረጋችሁ